ዝም ብዬ ነበር እየለፈለፍኩ ያለሁት እና ይሄን ይመስላል ሰፈራችን። በቃ ጸዳ ያለ ሰፈር ነው። እንደዚህ ነው። ጥራት ለቪዲዮ ጥራት ያው ጠዋት ስለሆነ ለዛን ብዥ ያለበት ፀሐይ ስለሌለው በጣም ነው የሚያምረው። አካባቢያችን በጣም ደስ የሚል ነው። ያል እዚህ ከጎኔ ባለስልጣን አለ አሉና የሱ ሰፈር ነው። ያው እንዲህ ነው። ይሄ ምን ነው ጠገበብኝ። አረና እንሂድ። ይሄ ደግሞ ያው እንደዛ ነው። ይሄ እጣን እንትን ይላል። ይሄ ዛፍ እጣን በጣም እህቴ ምሰራበት ቤት አለና ይሄ ዛፍ ግቢያችሁ ካለ እላው ላይ ሙጫ የሚመስለው እጣን ነው። እንዴት እንደሚሸጥ እጣኑ እንዴት ደስ እንደሚል እጅቤል ነው መሰራው እህቴ እሷ ጋር ነው ያየሁትኝና እንዴ ነው የሚሆነው ነገር አንቺ ምን እየሰራሽ ነው ስላት ኧረ በስመ አብ እዚህ ላይ ያለ እጣን ምናምን አለችኝ። እና እጣን አለው ይሄ ዛፍ። ይሄ ጽዱ ሳይሆን ይሄ ጽድ የሚመስለው ይሄኛው። ይሄ ነገር ግን የፈረንጅ ጽድ የሚባለው ነው እንዴ? ይሄ ቆይ ካሜራውን ወደ እዛ ላዞረው። ይሄ ያው አዞራለኝ ካሜራው። ይሄንኛው ትልቀኛው ትንሹ ሳይሆን ትልቀኛው እንትን የፈረንጅ ጽድ የሚመስለው የፈረንጅ ጽድ መሰለኝ። ይሄኛው የኛ ሀገር ጽድ ነው። ይሄንኛው ይሄ ትልቁ ግን እጣኑ በጣም ደስ ነው የሚለው። ብታይ እላው ላይ ያለ እንዴት እንደሚሸጥ ለቅሜ ራሱ ይዤ መጥቼ እኔ ብዙ ጊዜ ተጠቅሜዋለሁ። ሽታው በጣም ነው ደስ የሚለው እና እንዴት እንደዚህ ልታውቂ ቻልሽ አልኳት። እኔ ግራር ላይ ኢትዮጵያ ታስታውሽ የለም ሙጫ እሱ መስሎኝ እኔ እንዴት አባቱ ያምራል ንጣቱ ምናምን ብዬ ዝም ብዬ ፍንቅል አድርጌ እሳት ውስጥ ጨመርኩት። ሽታው ደስ ሴትዮ የራሱ አለች ምንድነው አንቺ እንትን ውስጥ የጨመርሽው በጣም ሽታው ደስ ይላል ስትለኝ ከዛ ከዚህ ጋር ወስጄ በኩር አልኳት አለች። በጣም ገረማትና በእንትን ላይ ሰራተኞች ለቅመው ነው አስለቀማ ያስቀመጠችው አለች። በጣም ብዙ አላት አለኝ። እንደውም እኔ ምን አልኳት ትንሽ ቆንጥሪ ሊሳታይሽ አልኳት። ወይ ሰብስባ አስቀምጠዋለች አለች። እና መጨረሻ ላይ እኔ እዛው እንትን እንዳለ ለቀምኩት። ልክ ሴትዮዋ አማለች እንደዚህ ቁጭ ብለን ቡና እየጠጣን ይኸውልሽ እጣን አለ ታውቃላችሁ እነሱ የሆነ ነገር ሲሉ እንዴት እንደሚያካብዱ ይኸው እንዲያለ ስትለኝ ከዛ ቆይ እኔም ትንሽ ልውሰድ ብዬ ለቀምኩኝና እጣን አለው። ይሄ እንደዚህ አንዳንድ ልጆች ግቢያቸው ሊኖር ይችላል። አሁን ወደ ገጠር ምናምን ሊኖር ይችላልና እዛ ልቀሙ ነው የምላችሁ ለራሳችሁ ቤት ውስጥ እንደዚህ አሁን ቤት ተጸዳድቶ ምናምን ጨስጨስ ሲል ደስ ይላል ቤት እና እንደዛ ነው ይመስላችኋል። ይሄው በጠዋቱ እንደዚህ ነው ሰፈራችንን አስጎበኛዋችሁ።